ያኔ በእንቁላሉ ጊዜ ነው። በድሮ ጊዜ አንድ እናትና ልጅ ይኖሩ ነበር። ታዲያ እናትና ልጅም በዝቅተኛ የኑሮ ደረጃ ይኖሩ ነበር። ታዲያ ሲኖሩ ልጁ አንድ ቀን ወደ ሱቅ ይላካል። ሱቅ ሄደበትም እንዳጋጣሚ አንድ ዶሮ እንቁላል ስትጥል ያይና እንቁላሉን ይዞ ይመጣል። እናትየውም ደስተኛ በመሆን ጎበዝ ልጄ አመጣልኝ በማለት ከየት እንዳመጣ ሳትጠይቀው ተቀብላ አብስላ መብላት ጀመሩ። በጣም ስትመረቀው ጊዜ ያ ልጅም ደስ አለው። በሁለተኛውም ጊዜ ልክ እንደዚሁ ሁለት እንቁላል ይዞላት መጣ። አሁንም እናትዬ ደስ ብሏት መመገብ ጀመሩ። ከኔ ያመጣው ብላ ግን አልጠየቀችም። ከዛ ከጥቂት ጊዜያት በኋላ ደግሞ ራሷን ዶሮቷን ይዞላት ሄዳ እናትየውም ደስ አላት። እንቁላል ምጥል ዶሮ ስላገኘች እንቁላሉን መብላት ጀመሩ። አሁንም ግን ከኔ ያመጣው ብላ አልጠየቀችውም ነበር። ይሄ ልጅም እንዲህ እያለ ዶሮ፣ በግ እየሰረቀ ማምጣት ይጀምራል። ከብዙ ጊዜያት በኋላ እንዳጋጣሚ አንዲት ፍየል አጥር ላይ ታስራ ያለ። ታዲያ ይቺን ፍየል እንዳየ መውሰድ ይፈልጋል። ቀስ ብሎም ግራና ቀኙን በማየት ማንም እንደሌለ አረጋግጦ ፍየሏን ፈቶ ይዟት እየሄደ እያለ የፍየሉ ጌታ መንገድ ላይ ያየዋል። ይዞትም ወደ ፖሊስ ጣቢያ ይወስደዋል። ፖሊሶችም አይተውት ለምን ሰረቅከው ማለት በመጠየቅ በጥያቄ ያፋጡታል። ልጁም የሚናገረውን ነገር ሲያጣ ፖሊሶቹ መምታት ጀመሩ። እናትየውም ልጇ እስር ቤት እንደገባ ስታውቅ ሮጣ በመምጣት እያለች በማልቀስ ልጇ እንዲለቁላት ተማጸነች። ፖሊሶቹም ልጇ ሲሰርቅ እንደተያዘ ነገሯት። እናትየውም ልጄ እንደዚህ አያደርግም በማለት ትከራከራቸው ጀመር። ታዲያ ልጁም እናቴ አሁን ማልቀስ ምንም አያስፈልግም፣ ያኔ እንቁላሉን ሳመጣልሽ ኖሮ ከየት አመጣ ብለሽ ብትቆጪ ኖሮ ይህን ፍየል ለመስረቅ አልበቃም ነበር በማለት እናትየውን ይቆጣ ጀመር። ልጆችዬ ከዚህ ተረት ምን ተማራችሁ? ተማራችሁትን ነገር በኮሜንት ላይ አሳውቁ። ለዛሬ ይዤላችሁ የመጣሁት ተረት ይህን ይመስል ነበር። ለሌላ ተረት እስከምንገናኝ ድረስ ደህና ሁኑ ልጆች።